አንቺ ኖሮብሽ አመሰግናለሁ። ለምንድን ነው የፈለግሽ? ወደ ጉዳይሽ ግቢ። ቆይ ግን ያንዴ ላይ ስለ ለምድሮ ባንዶሽ ያልከኝ ለምን ተስቆኛል? ወይንስ ከኔ እንዲመጣ እየጠበቅክ ነበር? ያኔም እኮ ነግሬሽ ነበር። ፍቅር ማለት በሁለት ሰዎች መሀል ያለ ስሜት ነው። ሪሌሽኑ ላይ ከሁለት አንዱ አልፈለግም ካለ አንደኛው ምንም ሊያደርግ አይችልም። ለማንኛውም ቻው። አንቺ ድንጋይ ራስ በሩና ከፍቺ አንቺ ድንጋይ ምንድነው? ምንድነው? በሩና ከፍቺ ወጥ አልሰራሽም እንዴ? ተነሽና አምጪልኝ። ባክስ ታጣብና ተነሽና ወጣ ነው። እቺ ነው ወጥታ ትበልሽ ተደገም አቀርበት ተጣጣ ገንሻ አገኝሻ በጣም ገንሻ ስራቲ ነው። አንቺ ሻው ነው ተቀርበልሽ ተቀርበ እሺ እንደማቀርባለሁ አቀርባለሁ። እሺ እሺ ጨምላቅ ራንሱ አንዴ ስሚኝ። ቆይ ለምንድን ነው በዚህ ልክ የሚቆጣጠረኝ? ለምንድን ነው እንቅስቃሴ ሁሉ በሱ ቁጥጥር ስር የሆነው? ለአንቺ በማሰብና እኮ በመጨነቅ ነው እኮ። በምን ምክንያት? እንደውም ሂጄ እነግረዋለሁ። አንቺ እንዳወቅሽ አባትሽ ካወቀ ያልቅልኛል። በፍቅር ዓለም ካንቺ ጋራ እና እንዳልኩሽ ነው። አባትሽ ካወቀ ችግር ውስጥ ገባለሁ። ኦኬ አባቴ እንዳያከፈልክ እኔ የምልህን ነገር በሙሉ ታደርጋለህ ማለት ነው። እሺ ምንድን ነው? ይኸውልህ ምን ታደርጋለህ መሰለኝ? አሁን ትሄድና የአስተናጋጅ ልብስ ለብሰህ አንተ ታስተናግደኛለህ ማለት ነው። እንዴ ኧረ እሺ አይሉኝም ራሱ አያገባኝም። አለበለዚያ እሺ መውደዴን ተረተሽ ሆዴ ሳስብሽ ለኩሽ ሻማ እሺ ምን ልታዘዝ? ውሃ አምጣልኝ። እሺ ስሜቴን በቃል ያልሰብክም መርምረሽ ወቂው መውደዴን ተረተሽ ሆዴ ሳስብሽ ለኩሽ እንዴት ነህ? ደህና ነኝ። እንዴት ነሽ? ይቅርታኝ ተቀበልከኝ? አዎ ተቀብዬሻለሁ። ስለዚህ አሁን አብረን መሆን እንችላለን ማለት ነው? አንችልም። ለምን? ብዙ ኖሬ ነበር ፍቅር በሚመስል ቅዠት ውስጥ ጥልቄ ይዋኘሁ። ተመስገን አንቺን ያጣሁለት እኔ ራሴን አገኘሁ። እኔስ እንኳን እኔ ነኝ ባልፍም ብታገሰው አደራሽ እንዳትደግሚው ይሄን በሌላ ሰው ባይሳካ ይቅናሽ ላለው ደግመኛለው መቼም ይቅርታ መተውቅ ይቻላል? ለምን እንደምታወቀው? ምን ነው ምን ችግር አለው? ገና ለገና ብቻዋን ናት ብለህ ልጀነጅነኝ ነው? አውቄ ባለው ገና ስመጣ አይቻለሁ። ሲጀመርን የብዙ ዓመት ፍቅረኛ ልጅ አጠገቤ እንዳትደርስ። ምን አባቴ ነው ቆይ የሚያነጫንጨኝ? አረፌ በፍቅር ማውራት። ወይኔ ጉዴ ደግሞ ልጠይቀኝ ነው። ፈገግ በቃ አሁን አልናደድ። እቃ ጥለሻል መሰለኝ።
ያዘው ይጠቅምሃል። ሁሉንም አበላሽሽው። እንደው ምን አይነት ልጅ ነህ? እስካሁን አልነገርሽውም አይደል? ፈራ። ማንን? ዴቪድ? ጓደኝነቱን ባጣውስ? ዝም ማለት መፍትሄ ይሆንሻል እንዴ? ኡፍ ግራ ገብቶኛል። እንጎባ አንድ ነገር ልንገርሽ፣ ግልጹኝለት። ማለት አልገባኝም። ሌላ ከመጥበሱ በፊት ፍጠኝ። የኔውስ ጨነቀ። ወንድ ልጅ ነው፣ ፈጠን በይ። ዴቭ አንዴ ላውራክ። የምሄድበት አንድ ጉዳይ አለኝ። እናንተ አውሩ። زيبالكني يلا كم توكلمينا زي حلف ياري ولن حلافي انا ሰላም ነው? እንዴት ነሽ? ምን ልታዘዝ? ለኔ ሻይ። ለአንተ ደግሞ ስኳር ያልበዛበት ስፕሬሳ? አዎ። በምን አወቅሽ? ያው ከስተመር አይደል? ለዛ ነው። አፍካሪ ራንሱ ምንድነው ፈጁ? ምን ያስጮሻል ታዲያ? አብዛናትና መሬ ለካታሪ ሁዩ ፍቅሪሩን ጆሌታ እንደማላገኝህ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ አካል ተራርቆ ዛሬም ያፈቅርሃል ልቤ